ለማመን እጅግ ይከብዳል። የለም ይህንን መርዶ ለመናገር ቃላትም አቅም የላቸውም። ዛሬ የኢትዮጵያ የኪነ ጥበብ ሰማይ ላይ ትልቅ ኮከብ ተከስክሷል። በሚሊዮኖች ልብ ውስጥ ለዘመናት የኖረው የሀገራችን የባህል ሙዚቃ ቁንጮ ተወዳጁ ድምፃዊ ሰማኸኝ በለው በድንገት ከዚህ ዓለም ተለይቷል። አንዳንድ ቀን ክፉ ቀን ነው፣ መርዶ እንጂ ሌላ ዜና የማይሰማበት መራራ ቀን። ዛሬ የኪነ ጥበብ ማህበረሰቡ ብቻ ሳይሆን መላው የኢትዮጵያ ሕዝብ እጅግ መራሪ በሆነ ሀዘን ውስጥ ወድቋል። ያ ተወዳጅ አንደበት፣ ያ የባህል ሙዚቃ ንጉስ ሰሜ ባላገሩ ለዘላለም ተኝቷል። ይህ አፍታ ዜና ነው። አሁን እጅግ ወደሚከብደው ዝርዝር መረጃችን እንሻገር። እጅግ የሚከብድ ለመቀበልም የሚፈትን መላውን የሀገራችንን የኪነ ጥበብ ማህበረሰብ በከባድ ድንጋጤ ውስጥ የጣለ መርዶ ደርሶናል። ለመስማት የሚሰቀጥጥ የብዙዎችን ልብ በሐዘን ስብርባሪ የሞላ መርዶ። በኢትዮጵያ የባህል ሙዚቃ ውስጥ ለአስርት ዓመታት የኖረው በሚሊዮኖች ልብ ውስጥ ሰሜ ባላገሩ እየተባለ በክብር የሚጠራው ተወዳጁ ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለይቷል። ይህ ድንገተኛ መርዶ መላውን የኢትዮጵያ ሕዝብ ማቅ አልብሷል። ድምፃዊ ሰማኸኝ በለው ባደረበት ድንገተኛ የጤና መታወክ ምክንያት በሕክምና ሲረዳ ቆይቶ በመጨረሻም በተወለደበት በዛሬው ዕለት ሰኔ 8 ቀን 2018 ዓመተ ምህረት ህይወቱ ማለፉን የቅርብ ቤተሰቦቹ ለአፍታ ዜና አረጋግጠዋል። ልብን ይበልጥ የሚሰብረውና የሚቆጨው ግን ከዚህ ዓለም የተሰናበተው በትክክለኛው የልደት ቀኑ ላይ ነው። ማልቀሻችንና መደሰቻችን አንድ ቀን ሆኑ። በተወለደበት ቀን የሞቱ ዜና መሰማቱ ሀዘኑን ድርብ፣ ህመሙንም እጅግ መራራ አድርጎታል። ሰማኸኝ በለው የኢትዮጵያን ተራሮች፣ ወንዞች፣ ማህበራዊ ህይወት፣ ፍቅርና ትውፊትን በድንቅ ድምፁ የሳለ የትውልድ ባለውለታ ነበር። የሀገራችንን ባህል ወግና ታሪክ የሚያንጸባርቁ በርካታ አንገት አስደፊና ስሜት ቀስቃሽ የሙዚቃ ስራዎችን ለአድማጮች ያበረከተው ይህ ድንቅ ከያኒ በሙዚቃው ኢንዱስትሪ ውስጥ ማንም በቀላሉ ሊተካው የማይችለውን ደማቅ አሻራ ጥሎ አልፏል። በሄደበት መድረክ ሁሉ ጨዋነቱን፣ የሀገር ፍቅሩንና እውነተኛ የባህል ልጅነቱን ያስመሰከረ ታላቅ የጥበብ ሰው ነበር። ዛሬ ግን ያ ተወዳጅ አንደበቱ ለዘላለም ተዘግቷል። ይህ ታላቅ ድምፃዊ በህይወት ዘመኑ የጥበብ ሰው ብቻ አልነበረም። በቤት ውስጥ አፍቃሪ ባልና የአራት ልጆች አባት የነበረ ድንቅ የቤተሰብ መሪ እንጂ። ዛሬ ቤተሰቦቹ ጋሻቸውን፣ ልጆቹ አባታቸውን፣ ሀገር ደግሞ ታላቅ ልጇን አጥታለች። ለአፍታ ዜና የደረሰው መረጃ እንደሚያመለክተው ቤተሰቦችና የቅርብ ወዳጆቹ በአሁን ሰዓት በከባድ ሀዘን ላይ ይገኛሉ። የአፍታ ዜና ዝግጅት ክፍል በራሳችንና በተመልካቾቻችን ስም ለውድ ባለቤቱ፣ ለልጆቹ፣ ለቅርብ ዘመዶቹ እንዲሁም ለኢትዮጵያ የኪነ ጥበብ ማህበረሰብና ለአድናቂዎቹ በሙሉ ፈጣሪ ፍጹም መጽናናትንና ብርታትን እንዲሰጥ ከልብ እንመኛለን። የሀገር ባለውለታ ድምፃዊ ሰማኸኝ በለው ስራዎችህ በትውልድ ልብ ውስጥ ለዘላለም ሲታወሱ ይኖራሉ። ፈጣሪ ነፍስህን በገነት ያኑራት፣ ማረፊያህን ከቅዱሳን ጋር ያድርገው።